بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. أما بعد يزاد المعاد فتاوان ذلك من نهجو ጥያቄዎች የመጀመሪያው ጥያቄ ዝሙት ምንድነው የሚል የልጆች ጥያቄ ከዚሁ ከአርባዒን ጋር ተያይዞ ዝሙት ምን እንደሆነ አዋቂዎች ያውቃሉ፣ ትልልቆች ያውቃሉ። ነገር ግን ያለፈው ሐዲስ ያለፈው ሳምንት ደርስ መጨረሻ ላይ የጎረቤት ሴት ላይ ዝሙት መስራት የሚል ነገር ተነስቶ ስለነበረ ስለ ዝሙት የማያውቁ ህፃናት የጠየቁት ጥያቄ አዋቂዎች ታውቁታላችሁ። ቆሻሻ ተግባር ነው፣ አያስፈልግም። አላህ ይጠብቃችሁ። ለልጆች ለህፃናት የሚሻለው ዝሙት ምንድነው የሚለው መልስ ምንድነው ከተባለ ሴት ልጅ አባቷ፣ ወንድሟ፣ ቤተሰብ ሳያውቅ ከአጅነቢ ከባዳ ወንድ ጋር መቀራረብ አብራ መሄድ ማለት ነው ባጭሩ። ለልጆች ዝሙት ማለት ሴት ልጅ አባቷ ሳይፈቅድ ሰርግ ሳይሰራ ወንድሟ አጎቶቿ መጥቶ ሳይፈቅዱላት ሴት ልጅ ከባዳ ከአጅነቢ ወንድ ጋር መነካካት አብሮ መሄድ ማለት ነው። ዝሙት ማለት ይሄ ነው። ይሄ ዝሙት ቆሻሻ ተግባር ነው፣ አይደረግም። ሴት ልጅ ከወንድሟ ከአባቷ ከአጎቷ ከወንድሟ ልጅ ከእህቷ ልጅ ጋር ነው እንጂ የምትነካካው አብራ የምትጫወተው ከባዳ ከጎረቤት ዘመድ ካልሆነ ከሩቅ ሰው ጋር መነካካት አብራ መሆን የምትችለው አባት ከፈቀደ ሰርግ ከተሰራ ቤት ከተደገሰ ብቻ ነው። ከዛ ውጪ ያለ የባዳ ወንድና የባዳ ሴት መቀራረብ መነካካት ምን ይባላል? ዝሙት ይባላል። ይሄ ነው ዝሙት እንግዲህ በልጅ ቋንቋ። ሌላው የኔ ጥንቃቄ ያስፈልገዋል። ሴት ልጅ ሞተር ላይ መሳፈር እና መንዳቷ እንዴት ይታያል? መንዳቷ ግቢዋ ውስጥ ከሆነ ዝግ ቦታ ላይ ከሆነ ችግር የለም። አማ መሳፈር ከአጅነቢ ጋር ተጣብቃ መሳፈር ብቻ ወንጀል። በእግሯ ትሄድ፣ በህዝብ ትራንስፖርት ትሄድ፣ ሙስሊም ሴት ሙእምን ሴት ሞተረኛ ኋላ ቁጭ ብላ ሞተረኛ አቅፋ አለ ደግሞ ጨርቁን ይዛ መሄድ ሙስሊምነት ምን እንደሆነ ያልገባት ሴት ተግባር ነው። በጣም በሚያሳዝን መልኩ ይሄን ያየን ከኋላ ብታሽ ጨርቋ እየተርገበገበ አጅነቢ ወንድ ጋር ተሻሽታ ተላፍታ ትሄዳለች። አይሆንም። ከሐራም በፊት ከወንጀል በፊት ነው። የወንጀል በር ይከፍታል። ወንድና ሴት መራራቅ አለባቸው። አይደለም ከአጅነቢ ጋር እንደው ከልጇ ጋር ከባሏ ጋር ከወንድሟ ጋር እንኳን ሴት ልጅ ግልጥ ብላ እየታየች መሄድ የለባትም። ሱሐቦች ግመል ላይ ይጓዙ አልነበረም ወይ? ሀውደጅ ነበራቸው። ሀውደጅ ምንድነው? ኮርቻ ነው፣ ሳጥን መሰል ኮርቻ ነው። ሴት ልጅ እዛ ውስጥ ሆና ምኗም አይታይም። ሞተር ላይ ስትሆን እግሯ ሊገለጥ ይችላል፣ እጇ ሊገለጥ ይችላል። አጅነቢ ሲሆን ምንም አያነጋግርም። ከአጅነቢ ጋር ሞተር ላይ ቁጭ ብላ መሄድ አትችልም። ራሷ መንዳትሳ ሰወር ያለ ቦታ ላይ ከሆነ ትችላለች። ከባሏ ጋር ከልጇ ጋር መሄድ ትችላለች ወይ? የትራንስፖርት እጥረት ባለበት ጊዜ ሰብሰብ ብላ በሆነ መልኩ ሒጃቧን ሐያውን በጠበቀ መልኩ ልትሄድ ትችል ይሆናል። በግርማ ያደረሰውን ሌላ አማራጭ ከሌለ እንደ መዝናናትም ጭምር ቆጥሮ ሴቶች ሞተር ያስነሱ ይሄዱ ብለው ፈትዋ መስጠት አይቻልም። የሐያ የተሰቱር ሰብሰብ ማለት ተቃራኒ ስለሚሆን ብዙ ጥያቄዎች አሉ። ዛሬው ዜና በቃና